ሰላም እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ ከች ብለናል። ለዛሬ ለእናንተ የመረጥናቸው ቪዲዮዎች ያስቃሉ፣ ያስገርማሉ፣ እጅ በአፍ ያስጭናሉ። ወይ አንተ ደግሞ ቀልድ ብቻ አለምትሉ ደግሞ የሚያስቅ ብቻ ሳይሆን ቁም ነገር አዘል የሆነ ጉዳይ አለ። ከእናንተ የሚጠበቀው የሰብስክራይብ ምልክቷን ገጭታ አድርጎ የላይክ ምልክቷን ደገም አድርጎ ቪዲዮን እስከ መጨረሻው መከታተል ብቻ ነው። ቪዲዮ ስትከታተሉ በመሃል ሀሳብ የሚሰድ ወደ ሌላ ቪዲዮ የሚሰድ ሰይጣን የተወገኝ ብለናል። ጀስት ቀጥታ ወደ ቪዲዮ ከሁሉም በላይ የልጁ ያለበት ሲገርጋይስ ግን ምን አለ ምን ባትቀርሶት ምን አለ ደግሞ እዛው አፍሽ ውስጥ ተጨማለች። እንዴት ነህ የኔ ጌጥ? እንዴት ነህ? እንዴት ነህ የኔ ጌታ? ደህና ነኝ። ደህና ነህ? እንዴት ብለህ የኔ ወንድም? አለሁልህ የኔ ጌታ። እንዲህ አልርበኝ፣ እንደ ሰማይ ርቀኝ የኔ ጌታ። ደህና ነህ? ደህና ነህ? እንደው ተመችቶሃል የኔ ጌታ? የእውነት በጣም የሚያሳዝን ልብ የሚነካ ፍቅር ምንድነው ግን ማለት ባይዘው አሁን እንደዚህ አይነት ሰው አለ ብዬ አላስብም። የድሮ ሰዎች ግን ፍቅራችሁ እግዚአብሔርን ፍቅራችሁ የሆነ በቃ ብድ ያለ ለየት ያለ ፍቅር ነው ለሰው ያላችሁ። ያሁኑ ግን ምንድነው ከኑሮ ውድነቱ ጋር እሱም ፍቅርም የተወደደ ኤኒዌይስ ቪዲዮ ግን በጣም ልብ የሚነካ ከሚባለው በላይ ማለት ነው። የቆጠረው ስንት ነው? ይሄው 350። እሺ 350 ነው ያልከኝ? 350 50 ብር ይዘሻ እንዴ? ማለት አይ ካሽ ስላላስኩ። እንዴት በመጀመሪያ ዴታችን ገንዘብ ትጠይቀኛለህ እንዴ? እኔ እኮ ወንድ አይደለህ እንዴ? የራይድ እንኳን መክፈል ሳትችል በምን ልታስተዳድረው ነው? ካሽ እኮ የለኝም ያልኩሽ። ኧረ ሙድ አትያዝ። አካውንቱ ባዶ የሆነ ሰው ነው ካሽ የማይዘው። በቃ ብራንቹ በጣም አመሰግናለሁ። ችግር የለም። ወዴት ነው ጥለኸኝ? አካውንቱ ላይ ብር የለው ሰው ምን ይሰራልሻል? ስለዚህ እኔ ምንም አላደርግልሽም። ግን እንደዚህ ለሚባለው ሴቶች በዚህ ልክ ብር ይወዳል ባይዘው ይሄን ነገር እኔ ጫኔ አላውቀውም። ግን እንደዚህ ለሚባለው ለብር እንደዚህ ሆነ ካሉ በጣም ይገርማል። ኤኒዌይስ አንቺ እንደዛ የምታስበኝ ከሆነ ድራማ ቢሆን ራሱ አናደርግም ባይዘው ድራማ ነው ኮራሉ። ነገር ግን ልጅቷ በጣም አናደደች። ትወናው መሆኑን ይለውቁት ማለት ነው። እንደዚህ አይነት ሰዎች ካሉ እስኪ ኮሜንት አለ መናገርም ከባድ ነው። ምን አለ አትሊስት እርምጃውን በትክክል ቢሰራቸው ይመቸው ማሰሪካቸው ያስገድዳችሁ ከእርሻ እየወሰዳቸው ነው። የእውነት እየተገደዱ ከሆነ ከስራ ላይ የወስዷቸውን ከዛም በኋላ ጊዜ የለኝም ነው ጊዜ ይዋጭ ልጅ ያሳድጋል ምን ይላል ደግሞ እነዛውም ዱላቸው ዱላ አደረበናችሁ። ኤኒዌይስ በራስ ተዘፍኖ በራስ የጊዜ መሰላል ያወጣል አምሳሉ ተፈጥሮ ሰው እንዴት ይናቃል አይቶ ይታዘናል። ሰው አይናቅም
አይናቅም ሰው ሆኖ በሰው ላይ አይፈረድም የነገ መድረሻው አይታወቅም ሰው አይናቅም ሰው አይናቅም ሰው አይናቅም ሰው አይናቅም ሰው አይናቅም ሰው ሆኖ በሰው ላይ አይፈረድም የነገ መድረሻው አይታወቅም ሰው አይናቅም ባይ ዘ ዌይ ይሄ ቪዲዮ የአሸናፊ ከበደ ቪዲዮ አርቲስት አሸናፊ ከበደ ይባላል። ለማታውቁ በጣም አንጋፋ አርቲስት ነው፣ አንጋፋ ዘፋኝ ነው። ባለፈው እንደውም ቪዲዮ አይቼ ነበር ኢቢኤስ ላይ ኢንተርቪው አድርጎ ነበር። በቅርቡ ወደ 11 አልበሞችን እንዳወጣ ነው እንደውም የሰማው እና እሱት ዘፈኑም የራሱ ነው። አሁንም እየኖረ ያለው ህይወት የራሱ ነው። በጣም ትልቅ ቦታ ነበረ። አሁን ላይ ግን ጎዳና ላይ ወጥቶ እዚህ ደረጃ ነው ያለው እና ህይወት ብቻ በጣም ገራሚ ናት ጋይስ። ከዚህ በጣም ብዙ ነገር እንማራለን። እዛ ላይ ያላችሁ ሰዎች ሰው አትናቁሽ። አንድ ቀን መምጣታችሁ አይቀርም። ታች ያላችሁ ደግሞ አልደርስም ምናምን ብላችሁ በርሱ ተስፋ አትቁረጡ። እኔ በጊባ ፕሮ ዊል ቢ ዴር መዲዬ ካለ አንድ ቀን ይደረሳል እዛ ላይ። እሷን የሚመጣው አስባችሁታል? ፍቅረኛው ጀለስ መስሎበት የሰርጓ ቀን ደግሞ ሊጋጭ ምነው ብራዘር ሽጉጥ ብታረገው ግን እንዳሰብ ለክብር ራሱ ሽጉጥ ብታረገው አይሻልም? ኤኒዌይስ የዛሬው ቪዲዮአችን ይሄን ይመስል ነበር። እዚህ ጋር ቪዲዮአችንን ለማጠናቀቅ ተገናኝተናል። እስካሁን በነበረን ቆይታ ዘና ፈታ እያላችሁ እንደነበረ ተስፋ አደርጋለሁ። ብቻ ይለኝ በቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ውስጥ ቁጭ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፒስ አውት። መልካም ቆይታ ተመኘው።